ጠዋት በማለዳ ከእንቅልፋችሁ ስትነሱ ይህንን ጸሎት ጸልዩ። መዝሙረ ዳዊት 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ቃሌን ስማኝ። በማለዳ በፊትህ እቆማለሁ እገለጥልሃለሁም። አንተ በደልን የሚወድ አምላክ አይደለህምና ክፉዎች ከአንተ ጋር አያድሩም፣ አመፀኞችንም በዓይኖች ፊት አይኖሩም። አመፅ አድራጊዎችን ሁሉ ጠላው፣ ሐሰትን የሚናገር ሁሉ ትጠላቸዋለህ። ደም አፍሳሹንና ሸንጋዩን ሰው በእግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቤተ መቅደስ እሰግዳለሁ። አቤቱ በጽድቅ ምራኝ፣ ስለ ጠላቶቼም መንገዴን በፊት ያቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው፣ ጉሮሯቸውም እንደተከፈተ መቃብር ነው። በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሰሪነታቸውም ይውደቁ። እንደ ሐሰታቸውን ብዛት አሳዳቸው። አቤቱ እነርሱ አሳዝነውሃልና። በአንተ የሚተማመኑትን ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል፣ በእነርሱም ታድራለህ። ስምህን የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ አላባሽ ጋሻ ከለልከን። አሜን።